አሉ። በጣም ትላልቅ ዛፍ ነው ያለው የሚገርማችሁ። ሰላም ሰላም ተመልካቾቻችን እንዴት ናችሁ? ሰላም ነው እንዴት ናችሁ? ሁላችሁም እግዚአብሔር ይመስገን እኛ አለን። ዛሬ ደግሞ አዲስ አበባ ውስጥ አንድ በጣም የሚገርም ቦታ ነው የምናሳያችሁ። ማለት ለነገሩ ወጣ ብያለሁ አሁን ከገዳሙ እና አንድ ገዳም አለ ቄታ። እሱን ገዳም ማሳየት ፈልጌ ነበር፣ ግን አጋጣሚ ከገዳም ወጥቻለሁኝ እና ግን ምን እንደሚመስል እስኪ ሁላችንም አብረን እንየው። ምናልባት የሚያምር በገጠር አካባቢ ራሱ የሌለ ትላልቅ ዛፎች፣ በጣም የሚያምር መልክዓ ምድር፣ በጣም ጥቅጥቅ ያለ ጫካ ነው ያለው እዚህ ገዳም ላይ እና በትንሹ ከ1 ኪሎ ሜትር በላይ ከ2 ኪሎ ሜትር በላይ የሚሆን ርዝመት አለው ይሄ ጫካው። እንደምታዩት ነው። በጣም ጥቅጥቅ ያለ ደን ነው ያለው። እሱን እናሳያችኋለን ማለት ነው ዛሬ ተከተሉ። እሺ እንግዲህ ጫካው በጥቂቱ ነው የምናሳያችሁ። በጣም ደስ የሚል በጣም የሚገርም ነው። አንድ ከተማ ውስጥ እንደዚህ አይነት ጫካ አለ ብዬ አላስብም ነበርና ውስጡ ላይ በጣም የተለያዩ የዱር አራዊቶች አሉ። ጅብ አለ፣ ጦጣ አለ። ዛሬ ጦጣዎችን አልፌያቸው ስለመጣሁኝ ነው። በጣም ብዙ የአእዋፍ ዝርያዎች፣ በጣም ትላልቅ ዛፍ ነው ያለው። እድለኛ አይደለንም ግን ውስጡን በደንብ እኔም ከወጣሁኝ በኋላ ነው ሀሳቡ ይመጣልኝ እና የቀረጽኩት ቀረጻ የጀመርኩት እንጂ እጅግ በጣም ሰፊ አካባቢ ነው። ይሄ ከጫካው ወጥተን ወደ ገዳሙ መሄጃ መንገድ ነው። ይሄ ነው እንግዲህ በጣም ሩቅ ነው። የሚገርማችሁ እዛ ማዶ የሚታየን ማዶ ድረስ ይሄ ውስጡ ጫካ ነው ሙሉ። ይሄ ወደ ጫፍ ነው አሁን ያለነው፣ ጫፍ ላይ ነው። ግን በአጋጣሚ ጠዋት ስለሆነ ወደ ፀሐይ ስለሆነ ለካሜራ ጥራት አይመችም እንጂ እዚህ ጋር በርቀት የምናየው እጅግ በጣም የሚገርም ጥቅጥቅ ያለ ደን ነው። በዚህ አካባቢ ላሳያችሁ ብዬ ነው ከብዙ በጥቂቱ። ሌላ ጊዜ ከተመቻችሁ ሙሉ ገዳሙን ቀድጬ የማሳያችሁ ይሆናል ማለት ነው። ሀሳባችሁ አስተያየታችሁን ስጡኝ። ላይክ ሼር አድርጉልኝ ቤተሰብ። በተረፈ እንዳሳያችሁ የምትፈልጉትን ቶፒክ አሳውቁኝ። አመሰግናለሁ።